ሰላም አለቃ። ሰላም አለቃ፣ እንዴት ነው? ሰላም ነው። ሰላም። እስቲ ማንጃ ፈቃድ። እሺ። ያው እሺ። ሰላም ነው። ወደዚህ እየሄድክ ነው? እዚህ ወደዚህ። ምንድን ነው ወደዚህ? ልትነካው ነው እንዴ? እረ የምልህ መኪና ነው ጀት ነው አስቆ እንዴ? ምን ነው አለቃ? እንዴ ምንድን ነው አለቃ? ነዳ እኮ አይደለም የምባለው፣ ባራርክ ነው የምባለው። እንዴ አየር ላይ እኮ ነው መኪናው እየሄደ ያለ። ሶስተኛ ወገን አለ? አዎ አለ። አራተኛስ? የለም እንዳትለኝና እሱ። ኧረ ሶስተኛ አለ አለ። እንዴ የለም እንዴ? ምን እሳት ማጥፋ? ኧረ አለ እሱ። አንጸባራቂ ሶስት ማዕዘን አለ? አዎ አለ አለ። እሺ ምን የሌለ ነገር አለ? ምን የሌለ ነገር አለ? ኧረ አለ፣ ሁሉም አለ። ሁሉም አለ። ማን ነው ምን አይደል? እኔ ነኝ። አንተ ነህ? ማንጃ ፈቃድ አንተ አትመስልም፣ የእሱ ነው የምመስለው። አይ ተቀያየራችሁ መስሎኝ እኮ ነው። እሱ ምን አይደል እንደነ ምን አይደል እያልኩ። ኧረ እኔ ነኝ እንጂ። አንተ ነህ? አዎ ነገሩ እሱ። እሺ ታዲያ ምንድን ነው እንደዚህ በፍጥነት እየሄደ ሰው ልጋጭም ትችላለህ? እሺ በቃ እንግዲህ ግዛ አትፍጃ። እሺ ግዛ አትፍጃ። እዚህ ማደር ነው እንደፈለክ። ምን አረ አይደለም አይደለም አትሄዳለህ። አዳር መተህ መስሎኝ እኮ። አረ ታዲያ ከምታድር ቶሎ በሾርት አትሄድም? በሾርት ሄዳ ቶሎ ብለህ ሾርት ሄዳ አልኩህ እኮ። እዚህ እንዴት አለቃ? ምን ማለት የሆነ ነገር በላ። አረ አለቃ ማደር ነው መሰለኝ። አረ አለቃ ይኸው አረ እንዴ እንደዛ ነው ተታቃዘ። እሺ ለመጀመሪያው ነግሬሃለሁ እኮ መጀመሪያው ነግሬሃለሁ። እሱ መንጃ ፈቃድ ባይኖር ራሱ ጎበዝ እንደሆነ አስታውቃል። ብነዳ ጥሩ ነው እሱ ራሱ። አንተ ጎበዝ ነህ ስትነዳ። አንተም ጎበዝ ነህ። አትፍጠን ነው የምለው። እሺ ጀት አይደለም መኪና ነው አስክ። እኔ ለራስ ብዬ ነው አስቆምኩ። ልምከሬ እንኳን ደህና መጣችሁ እንኳን አደረሰልኝ ነው። እሺ ሰላም ግቡ። ደስ የምትሉ ወጣቶች። እሺ ብርክ በል እንካ መንጃ ፈቃድ። እሺ ባል እንግዲህ ደግሞ ስትመጣ መልሰን የምንገናኝ ይመስለኛል። አሁን እንግዲህ መቼ ለምን ምን አድርጌ ነው? ጥፋቴን ንገረኝ። ጥፋቴን ንገረኝ። ጥፋቴን ንገረኝ። አልይዝም። እኔ እኮ ጎቄ ነው የምነዳው እንዴ። ቻው። ምንድን ነው አለቃ? ምንድን ነው እንዴ? አቆምኩ እኮ እንዴ አለቃ፣ አቆምኩ እኮ ያስትለኝ። አንተ ባለጌ ምንድን ነው የጠፋሁት አለቃ? እንዴ ወደ ዘይት ዳር ላይ ያዙ። ምን አድርጌ ነው ስትበለትዚ? ያዝኩኝ እኮ አለቃ፣ ያዝኩኝ እኮ። ኤሌክትሪክ ያዝ እንዴ? ምን አጥፍቼ ነው? ምን አጥፍቼ ነው? እንዴ እንትን ዶፍ ይወረድብህ እንዴ አለቃ? ምን አይነት ስድብ ነው የምትሰድበኝ? ምን አገባኝ አንተ ዝም በለኝ። ኧረ ዘርስ እንዲልደውል እንዲያለደበይ እንዴ ያዝ ያልኩን መትስ አቆም። መኪናውን አደብድብ እንዴ። ኧረ መኪናውን እንዲያላገዩ ምን አባት ታመጣለህ? ጥፋትም ከሆነ ቅጣቴን ንገረኝና ምን አባት ዝም መልሰት እቀጣለሁ። መኪናውን አትምታ፣ እቀጣለሁ። እንዴ ድብድብ ነው የማደርግ። መኪናው ለምንድን ነው እንዴ? ልትወርድ ነው? መኪናውን አደብድበኛ ናስ ያዝ እያልኩ ያ ሁሉ ኪሎ ሜትር አረረጥከኝ አይደል? ጥፋቴን ንገረኝ። ዛሬ መሰልቀጥ አትሄድም አንተ። ጥፋቴን ንገረኝ። እስቲ መንጃ ፈቃድ ለማንኛውም እኔ ላንተ እንዴት አባትን የሚያደርግ እንዴት እንደዚህ የምትጎፈላ አንተ? ኧረ በላምጣ መንጃ ፈቃድ ይኸው እንካ አባቱ እንዴ። አሁን በዚያ ፍጥነት እየሄድክ እንደዚያ የሚደረግ እንደው አያዝ ስትባል ስትሰሚ ሄድ አግባብ ነው። በቃ አሁን ሰዓት አንግደል። ያዝ መንጃ ፈቃዱን አንጣ። መጀመሪያም እኮ ያዝ ያልኩ ይሄ ነው።
በቃ አይደል? እሺ እንዲሁ አንተ ይዘህልኝ እንዲሁ በሰላም ብትገባ ብዬ ሰላም ብትደርስ ውሃውን ተቀው ብትገባ ብዬ እንጂ እኔ ለራስህ ብዬ ያዝ ስትባል እንዲሁ ባለመያዝን እንጂ እኮ እኔ ከፍቶኝ አይደለም አይደለ? በቃ አሁን ሰዓት አትግደል። በሁለቱም ሰዓት መግደል የለም። ያዝንካ አንተ ራስህ ያዝ። መንጃ ፈቃድ አንተ በእውነት ሰላም ሆነ። በቃ ያዝ ስትባል ግን ሌላ ጊዜ ያዝ። ለሌላ ጊዜ ይዛለሁ። አንተ መንጃ ፈቃድ ምሳ በላ ግን ምሳማ በለው ነው ደርቄን ያለው። በቃ እኔም ልበላ እየሄድኩ ነው። ና ወይ ቅቅል ጋብዝ፣ ቅቅል እንብላ። በጾሙ ስብዓት ለአ ቅቅል ያልክ በጾሙ ቅቅል አትበላ? ቢኖርስ ልትበላ ነው? ቢኖርስ ልትበላ ነው? በዚህ ሰዓት በጾሙ በ16ቷ ኧረ በል መንጃ ፈቃዱን አምጣ። ጾሙንማ ሳልቀ ቅቅል በጾሙ ቅቅል እና ምን ልታረግ ነው? እንዲቀጣም ያደርገኝ ዛሬማ ጭራሽ በጾሙ ቅቅል። ምን አይነት ትራፊክ? ምን አሁን ምን እያደረክ ነው? ምን እያደረክ ነው? አሁን ዝም በል ብያለሁ። አንተ ሰው ልጽፍ ነው? ልጽፍ ነው እንዴ? በእንት ባለጌ በ16ቷ ጾም በኪዳነ ምሕረት ቅቅል እንብላ። ይሄ ነው ትልቅ ፈተና። እንዲሁ በዚህ ነው ወደክ። ምን አይነት ነገር ነው የገጠመኝ? ባለጌ እግዚአብሔር የማይሰራ ባለጌ ምን አይነት አሁን መንጃ ፈቃዱንም የሰጠውንም ገንዘብ አንተ ገንዘብም የለም ሰውዬ ትቀጣለህም። ምንበት የምንበት ገንዘብ ነው የሰጠኝ ባለጌ። ያዝንካ ፈርም እዚህ ስርዓት አልበኛ አንተ ይኸው ያዝ ወረቀት። እሺ አሁን ገንዘቡን መልስ። የምንበት ገንዘብ ነው ዝም ብለህ ተነደዱ እንደ ሰውዬ ባለዚህ እዚህ ነው የማሳድር ባለጌ። መኪና ደብድብሽ አሁን በቃ መኪና እንዳትደበድብ፣ መኪና እንዳመታ፣ መኪና እንዳመታ፣ መኪና እንዳነካ ዞር። ያው በግ አምላክ እስቲ ዳራዝ ቶሎ በል ዳራዝ እንደ ዳራዝ እዚህ እንደና ለቃ ሰላም ጤና ይስጥልኝ። ሰላም ነህ? አለን እንደነ ሰላም ነህ? እስቲ ማንጃ ፈቃድ እኛ እዚህ በጧት ስራ እንገባለን በብርድ አንተ ናክቶፒ ነው ናክቶፒ ነው እንጂ ለስራ ነው አለቀ። በስራ ነው በፕላስ ነው በማነስ እሺ እንደነ ሰላም ተነስተልኝ እንደነ እስቲ ሞተር አጥፋ። እሺ ሞተር አጥፋ። ምን እንዲማ በጠዋቱ እንዲማ ባረጋጤ ጥሩ ነው ላንተ ጠጥቴ ነው አይደለም? ስራ ነው አለቃ አይደለም? ስራ ነው የእውነት እኔ አልዋሽም። ስራ ነው የወጣሁት። የስራ ሰው ነኝ። ምንድነው ምን ስራ ምናምን የምትለው? እስቲ ሶስተኛው ገረው ታድሷል። ጥሩ ነው እንትን አለ ምንድን ነው አለቃ? እሳት ማጥፋ ምናምን አለ እንዴ? አደጋ ቢደርስ እንኳን አለኝ። ያው ጥሩ ነው እባክህ። እንትንስ ፋሪስት ሄዱ አለኝ። እሱ ምገርም ነው እባክህ። እንደዚህ አይነት ጠንቃቃ ይበራ ይቻላል። ብዙ ነገር ነው አሟላ በልተም ማርጋል እኔም ብለህ እንደዚህ በጠዋቱ ወዴት ነው? ስራ ወጥቼ ነው እኮ አለቃ። ክነፍ ምለው ዘፈን እኮ ነው። ክነፍ ለኛል ምለው ዘፈን አስታወስከኝ። ምንድን ነው አቻኮለ ወንድሜ? እኔ ቀስ ብዬ ነው ነጋበው ብያሰኩ ለዛ ነው ፍጥነት አልፈጠንኩም። አዟዟሩ ነው አዟዟሩ ነው እኮ አለቃ። በስርዓት ነው የዞርኩት። ፍሬቻ ብርቼ ጥንቅቅ እኮ ነው የዞርኩት። እሱ ጥሩ ነው ግን ቼክ ማድረግ አለብህ። አዟዟሪ ትንሽ አስፈራኝ። ነጋበት አይነት ሰው ነው መሰለኝና ለራሴ ነው ሳስቆም ግን ጥሩ ነው አለ ነገር ሁሉ ነገር ተሟልቷል። እባክህ ጠንቃቃ ነህ። ምንድን ነው ስራ የምትለው በጠዋቱ? ምንድን ነው ማካናና? እኔ የያንጎ ሹፌር ነኝ። የያንጎ ሹፌር ነኝ። ደግሞ ምንድን ነው ያንጎ? ማታወጣብን ነገር አለ? ያንጎ የትራንስፖርት አገልግሎት ነው። ቤቴ ቁጭ ብዬ የትም ቢሮ ሳልሄድ የተመዘገብኩት ነው። አንበሽብሾኛል። 20 ትሪፕ ነው የምሰጠው አለቃ። ከዛ 6-700 ብር አልነበረ ወደ 700 ብር ገቢው ተሻሽሏል። ምን አልነበረ ትለኛለህ? እኔ በምን አውቃለሁ? አዎ እኔ እኮ ልነግርህ ነው። በቃ ደስ ብሎኝ እኮ ነው። በቃ ደስታው 700 ነው ያገኛል። 20 ትሪፕ ብቻ ጥሩ ነው። አንድም ከተሳፋሪው እንደገና ደግሞ ከፈለክ ከያንጎ ፕሮ በቃ ቦነስ በቦነስ ጥሩ ነው። ገንዘብ በገንዘብ ነው ማስፈነድቂ እንደዚህ ግልብ አዎ ይሰራ። በዛ ላይ ጠንቃቃ ነኝ እንዳየህ ነው። ጥንቅቅ ያልኩ ያንጎ ሹፌር ነኝ።
አይ ጥሩ ነው እባክህ አልጠበቅኩም እኔ እኮ እንትኑ አይኖርም ብዬ ነበር አሰብኩት አይ ደግሞ ምንድነው በጧቱ እንደዚህ ቸኮሌ ተማሪ መታደርስ ነበር ኪናፉ ኪናፍ ይለኛል ብሎ ዘመን ደግሞ አሁን የዛምቼ ነበር ደስ ብለኛል አዎ አለቀ ለዛ ነው አንቀቂ በላራስ ገንዘብ አገኛለሁ ስሉ መሞት አለ ሰው ለአደጋ ማድረስ አለ እሺ የላ ድርስ አለቃውን አይ እነዚህ ምድብ ነው አንድ ትሪፕል ጨምር እንደው 19 ላይ ነኝ ጥሩ ነው ባካ አድራ ጨዋታም ታውቂነ ጨዋታ አውቂነ ደስ ይላል እሺ እንትን ባል ጥሩ ነው ለጨዋታ ወድጃለሁ አንተ አራሪዬ ልጅ ነሽ ጎበዝ አለቀ ደስ ነው ያለኝ እሺ እሺ አስቢላ ሄደሽ እሺ አለቀ መልካም ቀን ላንተም እሺ ሰላም እሺ 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 አይ ታናስተልኝ እንዴት ነህ ምንድነው ተፈጠረ እንኳን ደረስክልን ምንድነው በቆምኩበት ነው መጥቶ የገጨኝ ማን ነው ገጨ እሱ ነው እዚህ ሊትራሊ በቆምኩበት ነው መጥቶ የገጨኝ እኔ እባክህ እዚህ ከባድ ነው እባክህ ምን አይነት ሰው ነው ደሞ ውስጥ ነው እንደ እሺ ታናስተልኝ ነህ ሰላም ጤና እንዴት ነሽ ደህና ነኝ ጋሽ ዮሐንስ ናቸው እያነዱ አሉት አረረረረ እባክሽ አንቺ ጠጣ ጋጫችኝ ነው የሚለው እስቲ ማንጃ ፍቃድ ስጪኝ አልጠጣሽም ጥሩ ቆንጆ ልጅ እስቲ ማንጃ ፍቃድ እባክሽ ማንጃ ፍቃድ ደስ ይላል በየት በኩል እንትኑ ራሱ እንዴት ሊባክ የለም እኮ ማለት ራስ እንዲህ ውስጡ ጥልቅ ነው አለሽ አኔ ያልጠጣው እሱ ነው ገጫሽ እሱ ነው አይደለ እሱ ነው ገጫሽ አንቺ የምትጠጪም ማተመዚህ ምን እናት ጭራሽ መጠጥ አይመቸኝም አይመቸሽም ዮሐንስ ብቻ እስቲ መጣሁ አንተ ምን አለ ትላለህ እንደ እቺ መሰለሽ ቆንጆዬ ልጅ ምንድነው ወደ ኋላ ተንደርድሬ ነገጭ እስቲ መንጃ ፍቃድ አምጣ ዝም በል በቃ መንጃ ፍቃድ ቶሎ በል አምጣ ባለጌ ተንደርድሬ አንተ ነው ገጫኝ ነው አለች የለውም ተገጨ ትላለህ እንደ ለህግ አካል ማዋሸት ጥሩ ነው ታኳርጌ በቆሞ ነበር አልነበረ ቆምክ አካዱ አስታውቃል እኮ መኪና እንዴ እሷ ከዮሐንስ ጋር ያለችው አንተ ለምንድን ነው እንደዚህ የምታደርገው እኔ አልነበርኩም አንተ ነው ለጪ በቃ እንደ እሺ ደሞ እንደዚህ አይነት ጭርታም የሆነች መኪና ይዘ ቆንጆዬ መኪና ይዛ እያገጨ እና አይደለም ትላለህ እንዴ አልነበርኩም መኪና ውስጥ ነው ሶይ አሁን ትስማማላችሁ ወይ ደሞ ህግ አካል ወደዛ ጣባ ሄደን መኪናውም እንትን ይላል አንተም የምታደርገው ነው የማደርገው እሺ ቆንጆዬ እንዴት ዋልሽ እቴ እንደ ባለጌ ነው እውነት ነው እኔ ራሱ ወዲያውኑ ነው አረጋገጥኩት እንደገጨሽ በጣም ባለጌ አንቺ ምንም እንዳታስቢ እኔ ተስማሙ ብያለሁ ትስማማላችሁ እሺ ትስማማላችሁ ወርዶ ካልሆነ ደግሞ ህግ አካል እንትን እንላለን እዚህ ለማንኛውም ስልክሽን ስጪኝና ችግርህን ካለን እንደዋወላለን ቤተሰብ ነው የምንሆነው አንቺ ምን ይሄው አንቺ ማንጃ ፈቃድሽን ባለጌ ነው አሰራል እንዴ ተንደርድሮ እንደገጨሽ አስታውቃል እኮ ምልክቱ ባለጌ እስቲ ንገሪኝ ቁጥርሽን እባክሽ 09 እሺ እሺ ተናስተልኝ ሰላም አለቃ እንዴት ነህ ሰላም አልክ አለሁልህ ምንድነው በቃ እናንተ ከባድ መኪና ሹፌር አስቸገራችሁ አይደለ እስቲ ማንጃ ፈቃድ እስቲ ስንቴ ነው የምንነገር አይደል እንዴ እዚህ የተከለከለ ቦታ ላይ ማቆም ክልክል ነው አልኩ አይደል እንዴ አይቻልም ተናግሯል ምልክቱም አለ እዛ አይደል እንዴ ለምንድን ነው የተከለከለ ቦታ ላይ አቆማችሁ የምትሄዱ ፈልጌ አይደለም አለቃ ምን ማለት ነው ፈልጌ አይደለም እንዴት ነው ፈልገና አይደል መኪናው ራሱን አዛል አይደለም ቆሞብኝ ነው ቆሞብኝ መኪናው ቆሞብኝ ነው እንደዛ አይደለም እንዴ ምን አይነት ባለጌ ሰው ነው ዋቂ ቆሞብኝ ይላል እንዴ እሺ ታዲያ ምን ሆነ ነው ቆመ የዲፈረንሻል ድምጽ አመጣና የዲፈረንሻል ዘይቱን ለመቀየር ዛበቆንኩበት መጣ ምንድነው እሱ ደግሞ ምንድነው የምትቀይረው ዲፈረንሻል ዘይት የዲፈረንሻል ዘይቱ ድምጽ ያመጣ ስላስቸገረኝ አሁን ሌላ አስልኬ የዲፈረንሻል ዘይቱን እየቀየርኩኝ ባለሁበት ጊዜ ነው የመጣው አሁን እየተጠቀምኩ ያለሁትኝ ማግ 140 GL5 ዲፈረንሻል ዘይት እየቀየርኩ ነው የመጣው ምንድነው ማረገው እሱ እንካ መንጃ ፍቃድ የዲፈረንሻሉን ፓርቶች ማለት ነው ስራ ኖ እንደዛ ነው ቅባት ማለት ነው ቅባት ቅቅል ማለት ነው አዎ አይ መልካም እንግዲህ አሁን ያለ እሱ ምንም ራስ ጉዳይ ነው ቶሎ ቀይርና ከዚህ ከተከለከለ ቦታ ላይ አንሳ ነው ህጉን ነው እያስከበርኩ ያለሁት
መቆም አይቻልም ማንሳት ነው። ችግር እንደደረሰብኝ ገብቶኛል። አሁን ለዛሬ ልጽፍ ነበር ቅጣት የለም። ቶሎ ቀይርና አንሳ። ምንም እንዳያሳስብህ ለርሶ ማለት ስለሻ አይ ችግር የለም ወንድሜ፣ ምንም እንደዛ አስፈልግ። ይሄ ስራችንን ነው እየሰራን ያለ ነው፣ ተባበርን ነው። እኛ ኦልሬዲ ለስልሰናል። ምንም ችግር የለም። አመሰግናለሁ። ባል እንግዲህ ሰላም ሆነ። እሺ ያው ለሰውዬ ፍታልኩ ፍታ። እንግዲህ ተርጋውን አሁን እንፈትስ። ፍታ በቃ ባለቂ። እሺ እህትዋ እንዴት ነው? እስቲ መንጃ ፈቃድ እባክሽ። እንደው የማይቆም ቦታ ላይ ቆምሽን ያለ ይሄን ማንም ያ ቤቴ አይ ቤትዬ፣ እኔ ሁሌ ነው የምነግርሽ ቤትዬ። እንደው አትሰሙም እንጂ እዚህ የማይቻል ቦታ ነው ቤትዬ። መቆም በእውነት ነው የማይቻል። ለምንድን ነው የማይቻል? እዚህ ጋር ስለሚቆም ነው አይቻልም። መቆም በቃ እንዴ መቆም ትቆሚያለሽ እዚህ። ኧረ እኔ እናት አንቺ ሁሌም ብትቆሚ ደስ የሚለኝ በእውነት እንደው ህጉ ስለሆነ እንጂ እዚህ መቆም ስለማይቻል አንቺ ኬክ እንግዲህ ያውልሽ ያው የጠፋው ጠፍቷል። አንቺን በምክር ነው ማልፈሽ ቤትዬ። ናት ይባላል ስሜን ያሸው የኔ ማር እንቺ መንጃ ፈቃድ አሁን ተንቀሳቀሽ። እሺ ተዚህ ጋር ቤትዬ ዝም ብለሽ እንገናኝ ታልሽ ደግሞ እየመጣሽን ብትቆሚ የኔ ማር ቆሜ ወይ እና በይ መልካም ቀን ሰላም ሁኚ የኔ ማር